ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ርዕስ ተገናኝተናል። የዛሬው ርዕሳችን የሚሆነው ሮስቲንግ ነው ወይም ደግሞ ቡና መቅላት እና ምንድናቸው ፕሮሰሶቹ፣ እያንዳንዱን ስቴፖች አብረን የምናይ ይሆናል። ሁሉንም ነገሮች አሳያችኋለሁ። አንድ ቡና ሮስት አድርጋለሁ። እሱን እንዴት ትራንስፎርም ወደ ሮስትድ ቢን እንዴት ትራንስፎርም እንደሚሆን እያንዳንዱ ስቴፕ አሳያችኋለሁ ማለት ነው። ከዛ በፊት ግን ሮስት ከማድረጋችን በፊት ወይም ደግሞ ላብ ስንገባ ካፕ ከማድረጋችን በፊት እንለብሳለን። ይሄንን ለምን ልብሳችን እንዳይቆሽሽ ከራከልልናል። ካፕ ከማድረጋችን በፊት ሮስት ከማድረጋችን በፊት ላብራቶሪ ስንገባ ይሄን እንለብሳለን። ይሄን ከለበስን በኋላ ነው ካፕ የምናደርገው ሮስት የምናደርገው ማለት ነው። ይሄን ከለበስኩ በኋላ ቀጣዮቹን ስቴፖች አሳያችኋለሁ። የመጀመሪያው ያው ሮስቲንግ ማለት ምንድነው? ቡናውን ትራንስፎርም ማድረግ ነው። ከግሪን ቢን ወደ ሮስትድ የሆነ ኮፊ መቀየር ነው እና ፕሮሰስ አለው። ይሄ ትራንስፎርም ስናደርግ ምንድነው መጀመሪያ ሂት ወይም አፕላይ የምናደርግበት ሂት አፕላይ ካደረግንበት በኋላ ቡናው ላይ ግሪን ኮፊው ላይ አፕላይ ካደረግንበት በኋላ ሂቱ ተጠቅሞ ነው ወደ ሮስትድ ቢን የሚቀይረው ማለት ነው። ስለዚህ የተለያዩ ሪያክሽኖች አሉት የሚፈጠር እና ደግሞ ሮስት ስናደርግ ወይም ደግሞ ቡና ስንቆላ ከ8 እስከ 12 ደቂቃ ነው የሚፈጀው። እሱ ነው አብረን እናያለን። ታይመር ኒዝና አብረን እናያለን። ታይመር ተጠቅማችሁ ከ8 እስከ 12 ደቂቃ መፍጀቱን ቼክ ማድረግ አለባችሁ። ለምን እያንዳንዱ ፌዞች አሉት። ቡና ሮስት ስናደርግ ብዙ ፌዞች አሉት። እሱን መከተል ስላለባችሁ ቼክ ማድረግ አለባችሁ ማለት ነው ታይመር ይዛችሁ። ስለዚህ አሁን የምንጀምረው ከምንድነው? መጀመሪያ ይሄኛው ሮስቲንግ ማሽናችን ነው። በዚህ ነው ሮስት ማድረገው ማለት ነው። ስለዚህ እንዲግል እናደርገዋለን። መጀመሪያ ከጋለ በኋላ ቴምፕሬቸርን ሰዓትም እንትንም እንቆጣጠርለታለን። መጀመሪያ ቴምፕሬቸሩ ስንት ላይ እንደሚሆን እሱን እንቆጣጠራለን። ከዛ በኋላ ሲደርስ ሰዓቱ ቡናውን እንከታለን ማለት ነው። ታይመሮቹ ይሄ ነው። ያው ሮስት ስታደርጉ ተጠቀሙበት። ለምን ሰዓቱን ለማወቅ በምን ያህል ሰዓት ፈርስት ክራክ ስንተኛው ደቂቃ ላይ ሆነ፣ ሰከንድ ክራኩ ስንተኛው ደቂቃ ላይ ሆነ የሚለውን ፌዞቹን ለማወቅ ይሄን ተጠቀሙ። ታይመሩ ተጠቀሙ ጥሩ ነው እና መጀመሪያ ታይመሪንግ 00 ነው። ከዛ በኋላ ልክ ቡናውን ስከት ኦን አደርገዋለሁ ማለት ነው። ከዛ መቅጠር ይጀምራል። ከዛ ፌዞቹን ያላናቸው እናያለን። በዚህ ነው የምከተው ቡናውን ጀስት ከተና ከዛ በኋላ በዚህ ነው እንደዚህ የምከተው ማለት ነው። ቡናውን ልተስና ላሳያችሁ። መጀመሪያ ያው ትራንስፎርም ማድረግ ነው ስላችሁ ሮስቲንግ መጀመሪያ የሚኖረን እንደዚህ አይነት ቢን ነው አይደለ? ግሪን ቢን ነው። ይሄንን ወደ ተቆላ ቡና መቀየር ማለት ነው። ፕሮሰሱ ይሄ ነው እና ብዙ ነገሮች ሪአክሽኖች ስለሚፈጠሩ እያንዳንዱ ስቴፖች አሳያችኋለሁ። ግን ይሄኛው እንደምታዩት ግሪን ኮፊ ነው። ይሄንን ለሳምፕል ነው የምናዘጋጀው። ሳምፕል ስናዘጋጅ 100 ግራም ነው የምንወስደው። 100 ግራም ወስደን ነው ለሮስቲንግ የምንጠቀመው። 100 ግራም ነው። ከዛ እሱ ይቆላና መጨረሻ ላይ ካፕ እናደርገዋለን ማለት ነው። እና ከተቆላ በኋላ ቡናው 8 ሰዓት መቆየት አለበት ፍሌቨሩ እንድናገኝ። ለመቅመስ የሚዘጋጀው ከ8 ሰዓት በኋላ ነው ፍሌቨሩ እንድናገኝ ማለት ነው። ስለዚህ አብረን ሮስት እናድርግ። ይሄንን ከዛ ቡና በዚህ መልኩ አዘጋጅቻለሁ። ከዛ ከተዋለሁ ማለት ነው። አሁን ከተዋለሁ ቡና እና ደቂቃውን ኦናልቲ ያለው እና ደቂቃው እየቆጠረ ነው እና ፌዞች አሉት እንዳልኳችሁ። የመጀመሪያው ፌዝ የሚሆነው ድራይንግ ፌዝ የምንለው ወይም ደግሞ ቡና የሚደርቅበት እና ሞይስቸሩን የሚያወጣበት ሪሙቭ የሚያደርግበት ፌዝ ነው። ሞይስቸሩን ሪሙቭ ሲያደርግ ሞይስቸሩ መጀመሪያ የሚኖረው ሞይስቸር የቡና አለ አይደለም የምናውቀው ሞይስቸር ከ10 እስከ 12 ድረስ ያለው እሱ ከ1 እስከ 2% ድረስ መውረድ አለበት በዚህ ፌዝ ላይ ማለት ነው። ይሄ ድራይንግ ፌዝ ላይ ሞይስቸሩን የሚያወጣበትና ቡናው ሽታው ራሱ የሚቀየርበት ፌዝ ነው። ሽታው ማለት ይሄ ወደ ግራሲ የመጀመሪያው ስቴፖች ላይ ወደ ግራሲ እንደ ሳር የሚሸት ሽታ ይወጣል ከቡናው ላይ ሮስት ስናደርገው ማለት ነው። እና ይሄ ፌዝ ድራይንግ ፌዝ እንለዋለን ማለት ነው። ቀጣይ ደግሞ ከድራይንግ ፌዝ ቀጥሎ ሚላርድ ሪአክሽን የምንለው ፌዝ አለ። ይሄ ማለት ደግሞ ምንድነው? ቡና ላይ ያለ ሹገር አለ እና እሱ ሹገር ከአሚኖ አሲድ ጋር ያክል በሚያደርግ ጊዜ የሚፈጥረው የከለር ቼንጅ አለ፣ የፍሌቨር ቼንጅ አሮማ ያወጣል። ሽታ ማለት ነው። ደስ የሚለው ቡና ሮስት ሲደረግ የሚወጣ ሽታ አለ አይደል? እሱ ሽታ አለው እና ደግሞ ከለሩም ቼንጅ ያደርጋል። ከለር ቼንጅ ሲያደርግ
ድራይ ፌዝ ላይ ወደ ፔል ያሎ የምንለው ከለር አይነት ይቀየራል። አሳያችኋለሁ ከለር ቼንጅ ሲያደርግ። ከዛ በኋላ ሜላርድ ሪያክሽን ላይ ወደ እየተጠጋ ሄዳል ወደ ብራውን። ይሄ ስቴጅ ማለት ሪያክት አድርገው ከለሩና አርማማውን የሚያወጣበት ስቴጅ ማለት ነው። አሁን ገና ነው በጣም ገና ነው። ቡናው አንድ ደቂቃ ከ38 ሰከንድ ላይ ነው። አሁን ገና ነው። ከዛ በኋላ ምንድነው የምንሰማው? ከሜላርድ ሪያክሽን በኋላ የቡናው ፈርስት ክራክ የሚባል ሌላ ፌዝ አለ። ፈርስት ክራክ ማለት ቡናው ጣም የሚል ድምጽ ያወጣል ማለት ነው። የመጀመሪያው ጣ ብላ የምትሰማለን ፈርስት ክራክ ትባላለች። ከዛ ቀጥሎ ደግሞ ሰከንድ ክራክ እንሰማለን። ሰከንድ ክራክ ደግሞ እንደ ፈርስት ክራክ አይነት ድምጽ ሆኖ በብዛት እሱን ድምጽ በብዛት ሲሰማ እሱ ሰከንድ ክራክ ይባላል። ከዛ ከሰከንድ ክራክ በኋላ ቡናው እየበሰለ ነው ማለት ነው። ስቴጅን አልፏል፣ ዲቨሎፕ የሚያደርግበትን ስቴጅ አልፏል። ስለዚህ የበሰለ ስለሆነ ለማውጣት እንዘጋጃለን ማለት ነው። የመጨረሻው ፌዝ የሚሆነው ቡናው ከለር ይቀይራል። ከዛ በኋላ እናወጣለን እና ይሄን ቡና ሮስት ስናደርግ የተለያዩ ሌቭሎች አሉት። ላይት ሮስት የምንለው አለ፣ ሚዲየም ሮስት የሚባል አለ፣ ዳርክ ሚዲየም ሮስት የሚባል አለ እና ደግሞ ዳርክ ሮስት የሚባል አለ። የመጀመሪያው ላይት ሮስት የምንለው በጣም ከለሩ ወደ ነጣ ያለ ከለር ነው፣ ላይት ነው ከለሩ እና ደግሞ ቴስቱ ላይ ደግሞ በጣም አሲዲቲ እና ላይት ሮስት የምንለው ማለት ነው የመጀመሪያው። በሚዲየም ሮስት ላይ ደግሞ ሚዲየም የሆነ ደግሞ ባላንስድ የሆነ ቦዲና አሲዲቲ እንዲኖረው ተደርጎ የሚወጣ አይነት የሮስቲንግ አይነት ነው እና ከለሩ ደግሞ ወደ ብራውን ከለር የሚጠጋ ነው። ከዛ ዳርክ ሚዲየም ደግሞ የምንለው አለ። ይሄኛው ማለት ደግሞ ትንሽ ከዛኛው ከሚዲየሙ ትንሽ ዳርክ የሆነ ብራውን ከለር እንዲኖረው የሚያደርግ የሮስቲንግ አይነት ነው። ሌላኛው አራተኛው ዳርክ ሮስት የምንለው ነው። ዳርክ ሮስት ደግሞ ማለት በጣም ጥቁር ከለሩ ጠቆር ያለ እና ላዩ ላይ ደግሞ እንደ ወዝ አይነት ኦይል አይነት ነገር ያለው ሲሆን ደግሞ እሱ ዳርክ ሮስት እንለዋለን። ይሄ እነዚህ ሌቭሎች ናቸው ሮስት የምናደርግበት። ግን በብዛት ለካፌ እንደሚመረጠው ሚዲየም ሮስት የሚባለው ወይም ደግሞ ብራውን ከለር ያለው ነው። እሱ ሚዲየም የሆነ ቦዲ አሲዲቲ ያለው ቴስቱም ላይ አይገዩ ፍሌቨሩ እንድናገኝ ያደርገናል ማለት ነው። ስለዚህ የሚመከረው የሮስቲንግ አይነት ብራውን ሚዲየም ሮስት የምንለው ወይም ደግሞ ብራውን ከለሩ የሮስት አይነት ነው ማለት ነው። ደግሞ ልክ ቡናውን ስናስገባው ማለት ነው የቡናው እንትኑ እየቀነሰ ሄዳል፣ ቴምፕሬቸሩ እየቀነሰ ሄዳል ስናስገባው። ለምን ቡናው ላይ ያለው ሞይስቸር ስላለ እያቀዘቀዘ ይሄድና ከዛ በኋላ ሞይስቸሩን ሪሙቭ በሚያደርግበት ሰዓት ወይም ደግሞ ሲወጣ ሞይስቸሩ ቴምፕሬቸሩ መልሶ እየጨመረ ይሄዳል ማለት ነው። ሳይዙ ይተልቃል። ሮስትድ ቢን እና ግሪን ቢንስ እናንተ ስንለው ሳይዙ ትንሽ ግሪን ቢሆን ሞይስቸሩ ያለውን ውስጡ ያለውን እርጥበት ስለሚያጣ ሳይዙ እየሰፋ ነው የሚሄደው ማለት ነው። ግን ክብደት ላይ ብዙም ከባድ አይደለም። ሮስትድ ቢን ከግሪን ቢን ከባድ አይደለም። ይሄ አንደኛው ቼንጅ ነው። ከዛ ውጪ ደግሞ ፍሌቨር ቼንጅ ይኖራል። ጣዕሙ በጣም ይቀየራል። እንደ ሮስት ሌቭሉ ማለት ነው። እንደዚህ አይነት ቼንጆች ይኖራሉ። ሮስት ካደረግን በኋላ አንዱና እነዚህ አይነት ቼንጆች ኤክስፔክት እናደርጋለን እና ፈርስት ክራኪንግ ሰከንድ ክራኪንግ የሚባሉት ይኖራሉ በዚህ ትራንስፎርሜሽን ውስጥ ማለት ነው። እንደዚህ ሮስት በምናደርግበት ሰዓት የሚታዩ ትራንስፎርም የሚያደርጉ ነገሮች አሉ ብያቸዋለሁ። ምንድነው የሚቀየረው ነገር ከግሪኑ ምንድነው የሚቀየረው ነገር ለሚለው ጥያቄ የመጀመሪያው ከለሩ ይቀየራል። የቡናው ግሪን ነበረ፣ ከግሪን ወደ ብራውን ይቀየራል። ወይ ወደ ዳርክ ብላክ ዳርክ እንዲሆን ያደርገዋል፣ ወይ ደግሞ ላይት እንዲሆን ያደርገዋል። ስለዚህ ከለር ቼንጅ ይኖራል። ሁለተኛ ደግሞ ሞይስቸር ቼንጅ ይኖራል። ሞይስቸሩ ከ11 12 የነበረው ሞይስቸር ወደ 1 ወደ 2 ሞይስቸር ይቀየራል። አሁን ከለሩን ላሳያችሁ ምን አይነት ቼንጆች እንዳሉት ላሳያችሁና ደቂቃውንም አብረን እናያለን። ከለሩን አያችሁት? ከለሩን እያወጣው ላሳያችሁና ይሄ የመጀመሪያው ፌዝ ነው። ለምታዩት ይሄ የመጀመሪያው ፌዝ ነው። ቡናው ሞይስቸሩን
ሪሊዝ እያደረገ ነው። ቀስ እያደረገን እዛው በደንብ ሳናወጣ እንደዚህ አድርገን እናየዋለን። ቡናውን አያችሁ፣ ይሄ መጀመሪያው ፌዝ ነው ማለት ነው። ድራይንግ ፌዝ የምንለው ፌዝ ይሄኛው ፌዝ ነው። ከዛ ቀጣዩ ፌዝ ደግሞ አለ ሹገር እና አሚኖ አሲድ ሪአክት ሲያደርጉ ሊፈጥረው የሚችለው የከለር ቼንጅ ይኖራል። ስለዚህ እሱ ፌዝ ደግሞ እናያለን ማለት ነው። አሁንም ከለሩ እየተቀየረ ነው እንደምታዩት፣ ፌዝ የሚባለው አይነት ከለር ነው ያለው። አሁን ይሄ ከለር ድራይንግ ፌዝ ላይ ነው የምናገኘው። ሽታውም እየተቀየረ ነው እንደምታዩት። ይሄኛው ከለሩን መጀመሪያ እንደዚህ ይቀይራል ማለት ነው። እንደምታዩት ከለሩ ቀይሯል፣ ወደ ላይ ስለሆነ አይነት ነገር ሄዷል። ፈርስት ክራክ ሰምተናል። አሁን ከተሰማችሁ የምትለው የመጀመሪያዋ ድምፅ ፈርስት ክራክ ትባላለች። ከዛ አሁን ሰከንድ ክራክ ጣጣ የሚለው ድምፅ ደግሞ ሰከንድ ክራክ እንለዋለን። ከፈርስት ክራክ በኋላ የሚወጣው ድምፅ ሰከንድ ክራክ ነው የሚባለው። በዚህ ሰዓት ጭሱ ሊያወጣባችሁ እዚህ ጋር ጭሱን እንልበታለን። በዚህ ጭሱን እናስተካክላለን ማለት ነው። መውጫ ስላለው የራሱ እሱ በዛ በኩል ይወጣል ማለት ነው። ስለዚህ በዚህ መሰረት ከሰከንድ ክራክ በኋላ ቶሎ ቡና ይወጣል ማለት ነው። ያው ከለሩ አሪፍ እየሆነ ነው። ስለዚህ ከለሩ አሁን አሪፍ ሆኗል። ስለዚህ እናወጣለን ማለት ነው። እንደምታዩት ከለሩ ሚዲየም ብራውን የምንለው ሚዲየም ሮስት የምንለው አይነት ነው። ስለዚህ በዚህ ከለር እናወጣዋለን ቡናውን። ቡናው ላይ ሞይስ ኢማቹር ቢኖች ካሉ ኳከርስ የምንለው የቡና ዲፌክት የኮፊ ሮስት ዲፌክት ይፈጥራሉ። ኳከርስ ማለት እነዚህ ከለራቸው ነጣ ነጣ ያሉት ከቡናዎች ውስጥ እንደምታዩት እነዚህ ዲጋውን ኳከርስ ይታየኛል። ኳከርስ ይሄኛው እነዚህ ከለራቸው ትንሽ ነጣ ነጣ ያለ ከሆነ ኢማቹር ቢኖች ናቸው። ኢማቹር ቢኖች ደግሞ ወይም ደግሞ ጊዜያቸው ሳይደርስ የተለቀሙ ቢኖች ኢማቹር ቢኖች እንላቸዋለን። በእነሱ ምክንያት የሚፈጠሩ ዲፌክቶች ናቸው ኳከርስ የምንላቸው። ስለዚህ እነዚህ ኳከርሶች ለቅመን ማውጣት አለብን። መጀመሪያ ሮነክስ ስንሰራ ኢማቹር ቢን ማውጣት አለብን። ለምን ይሄ ከተላከ እንደዚህ አይነት ቡናዎች ኳከሮች ያሏቸው ቡናዎች ከተላኩ አብሶ እነዚህ ግሬድ 1 ግሬድ 2 ላይ ስፔሻል ኮፊዎች ላይ ከተላኩ ምንም ቶለራንስ የላቸውም ማለት ነው። ስለዚህ መውጣት አለባቸው እንደዚህ አይነት ዲፌክቶች። ለምን ጣዕማቸው ላይም በጣም ይሄ ነቲ ኦቾሎኒ አይነት ቴስት የኦቾሎኒ አይነት ቴስት ስለሚያመጡ ጣዕማቸው ላይ ኢፌክት አለው። ስለዚህ በዚህ መልኩ እንትን ሮስት ካደረግነው በኋላ ቡና እንትን ይደረጋል። ይሄ በዚህ መልኩ ሮስት ካደረግነው በኋላ እንዲቀዘቅዝ ይደረጋል። ከዛ በኋላ ሲቀዘቅዝ ግን እንዲቀዘቅዝ እናደርገዋለን። 8 ሰዓት መቆየት አለበት ከመቅመሳችን በፊት እነዚህ ቡናዎች 8 ሰዓት መቆየት አለባቸው። ከዛ በኋላ ለካፒንግ ይዘጋጃሉ ማለት ነው። እነዚህ የተለያዩ ቡናዎች ናቸው። ሁለቱ ይሄኛው ዌስት አርሲ ቡና ነው፣ ይሄ ደግሞ የሲዳሞ ቡና ነው። ከዛ በኋላ ቴስቱን ደግሞ ምን ላይ ይሆናል ማለት ነው። ቀምሳ እንደዚህ ካደረግን በኋላ በሳህኑ ላይ መገለብጥ ስናደርግ መጠንቀቅ ያለብን ነገር እንትን ሊፈጥሩ ይችላሉ። ሮስት ስናደርግ ዲፌክቶች አሉ፣ ሮስቲንግ ዲፌክት የምንላቸው ማለት ነው። እና ሮስት ስናደርግ ስንሰራ የሚመጡ ዲፌክቶች ማለት ነው። እና እነዚህ ሮስቲንግ ዲፌክቶች የምንላቸው የመጀመሪያው ዲፌክት አይነት ነው። ይሄ ማለት ቡናው በጣም ቶማሽ የሆነ ሂት መጀመሪያ ላይ እንትን እንለበታለን። ቡናው ከመክተታችን በፊት በጣም ደቂቃው የሙቀቱ በጣም ጨምረን ሆነ ምን ከተው ያ ቶማሽ የሆነ ሂት ቡናው ቶሎ ዩኒፎርም ያልሆነ ሮስት እንዲኖረው ያደርገዋል፣ እንዲለበለብ ያደርገዋል ቡናው። ስለዚህ ያ ትክክለኛውን ጣዕም ልናገኝበት አንችልም፣ እንደ ዲፌክት ይቆጠራል ማለት። ሁለተኛው ደግሞ ቲፒንግ የምንለው የሮስቲንግ ዲፌክት አይነት ነው። ይሄ ደግሞ ምንድነው የስፒዱን መጨመር የቴምፕሬቸሩን ሊሆን ይችላል። በጣም ቴምፕሬቸሩን ስንጨምረው ቶሎ ሮስት እንዲያደርግልን ሊሆን ይችላል ጨምረው። በዛ ሰዓት ቲፒንግ የምንለው የኮፊ ሮስቲንግ ዲፌክት ይፈጠራል ማለት ነው። ቀጣዩ ደግሞ ቤኪንግ የምንለው ነው። ቤኪንግ ማለት ደግሞ በጣም ሂቱን ቀንሰን ቴምፕሬቸሩን ቀንሰን ቀስ ብሎ እንዲበስል ስናደርገው ያ እንዲጠነስ ያደርገዋል ቡናው ማለት ነው። ይሄ ደግሞ የሚፈጠረው ቤኪንግ የምንለውን የሮስቲንግ ዲፌክት ይፈጥራል ማለት ነው። የመጨረሻ ደግሞ አንደር ዲቨሎፕመንት የሆኑ ቢኖችን ቶሎ ሳይበስል ካወጣ ነው ያ ደግሞ እንደ አንድ ሮስቲንግ ዲፌክት ይቆጠራል ማለት ነው። ቴስቱ ላይ ሁሉም ኢፌክት አላቸው። የቡናውን ፍሌቨር መቀየር ማለት ነው።
አንዳንዷ በጣም ያደረጉና ላይ ቡናውን ፍሌቨሩን ያሳጣውና ስሞኪ እንዲል ያደርገዋል። ስለዚህ ሮስት ስናደርግን ታይሙን መቆጣጠር አለብን፣ ቴምፕሬቸሩን መቆጣጠር አለብን፣ ሂቱን መቆጣጠር አለብን ማለት ነው። እና እነዚህ ዲፌክቶች እንዳይፈጠሩ ግዴታ እነዚህ ሶስት ነገር መከናወን አለብን። ስለዚህ ትራንስፈር ያልኳችሁ ያው እንደምታዩት ይሄኛውን ቡና ግሪን ኮፊውን ወደዚህ ወደ ሮስትድ ኮፊ ቀይረናል ማለት ነው። ስለዚህ ይሄኛው ለካፒንግ እናዘጋጀዋለን። ከ8 ሰዓት በኋላ ከቆየ በኋላ ለካፒንግ ይዘጋጅና ካፓገን ደግሞ ቴስቱን ስኮሩን እናዘጋጃለን ማለት ነው። እንደምታዩት ከለሩ ብራውን ከለር ነው። ሚዲየም ሮስት የምንለው አይነት የሮስቲንግ አይነት ነው። ስለዚህ ለካፒንግ ዝግጁ ነው ማለት ነው። ከዛ እንደዚህ ሮስት ካደረግነው በኋላ ማድረግ የሌለብን ነገሮች አሉ። እንደዚህ ቡናውን ሮስት ካደረግነው በኋላ ከአራት ነገሮች ማድረግ አለብን። አንደኛ ከሂት ነው። ቡናውን አሁን እንደዚህ አውጥታ ነው ይላ ሚዲየም ባይሆን አሁን ላይ ሆኖ ቢወጣብን እና የፈለግነው አይነት የሮስቲንግ እንትን ባይኖረው መልሰን የሮስቲንግ ማሽን ውስጥ መክተት አንችልም። ሂትን ድጋሚ መስጠት አንችልም ለሮስት ለተደረገ ቡና ማለት ነው። ስለዚህ ከሂት ማድረግ አለብን ማለት ነው ቡናችንን። ከዛ ውጪ ሰንላይት ማግኘት የለበትም። የፀሐይ ብርሃን ቀጥታ ቡናውን ማግኘት የለበትም። ለምን ቡናውን ያደርቀውና በቃ ፍሬሽ እንዳይሆን ያደርገዋል ማለት ነው። ቴስቱን ፍሬሽ ያልሆነ አሁን ያሰቦላ በጣም የቆየ ቡና እንደሱ አይነት ቴስት እንዲኖረው ያደርገዋል። ስለዚህ ከፀሐይ ብርሃን ማድረግ ያለብን። ከዛ ውጪ ደግሞ ሞይስቸር ጌን እንዳያደርግ ማድረግ አለብን። ለምን ሞይስቸር አሁን ያለበት ሞይስቸር ከ1 እስከ 2% ነው ሞይስቸሩ በሮስትድ ቢን ማለት ነው። ስለዚህ ጌን ማድረግ የለበትም። ሞይስቸር እርጥበት ድጋሚ ማግኘት የለበትም። ከዛም ውጪ ኦክሲጅን ማግኘት የለበትም። እንደዚህ ነፋስ ላይ ምናምን ተደርጎ መቀመጥ የለበትም። እነዚህን አራት ነገሮች ሮስት ካደረግን በኋላ ያን ሮስት ያደረግነውን ቢን ትክክለኛው ፍሌቨር ጣዕሙ ማግኘት የምንፈልግ ከሆነ ከእነዚህ አይነት ነገሮች ማድረግ አለብን ማለት ነው። ከሂት፣ ከሞይስቸር፣ ከኦክሲጅን እና ከዳይሬክት ሰንላይት ከፀሐይ መከላከል እነዚህ ሮስት ያደረግነውን ቢን መከላከል አለብን ማለት ነው። እንዳያገኘው ማድረግ አለብን። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። አሁን ሮስት ያደረግነውን ቡና ደግሞ ካፕ ስናደርግ ወይም ደግሞ ሲንቀንስ ማሳያችሁ ይሆናል። ብዙ ቡናዎች ነው ሮስት የማደርገው። ወሽድም ስላለ ወሽድም ናቹራልም አለ። እሱን ሮስት አድርጌ ለነገ አዘጋጃለሁ። እሱን ካፕ ስናደርግ ደግሞ ስቴፖችን እንዴት ነው ካፕ የምናደርገው የሚለውን አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳትረሱ። ላይክ አድርጉ፣ ሰብስክራይብ አድርጉ እና ፋሚሊ ሆኑና ስለ ቡና ያለኝን ነገር ሼር እናደርጋለን። እንዴት ነው የሚሰራው የሚለውን ነገር በእኛ ካምፓኒ እንዴት ነው ቡናን ኤክስፖርት የምናደርገው፣ ካፒንግ ምን ይመስላል የሚለውን ያንንም ነገር ማሳያችሁ ይሆናል። አመሰግናለሁ። ጥያቄ ካላችሁ ጥያቄዎቹን አስቀምጡልኝ። ሮስት አድርጌ ጨርሻለሁና ሮስት ያደረኳቸውን ቡናዎች ላሳያችሁ። የመጀመሪያው ቡና ዌስተርሲ ቡና ነው፣ እዩት። ከዛ ይሄም የዌስተርሲ ነንሳቦ ቡና ነው። ይሄም እንደዛው ዌስተርሲ ከተለያዩ ፕሮዲውሰሮች የመጡ ቡናዎች ናቸው። እንደምታዩት ሮስታቸው ይሄን ይመስላል። ይሄኛው ግን ወሽድ ቡና ነው፣ እዩት፣ ልዩነት አለው። ይሄ የከፋ ወሽድ ኮፊ ነው። ቢኑን ግሪኑን ብታዩት ልዩነት አለው። እዩት፣ ሴንተር ከቱ ላይ ነጭ የሆነ ነገር አለው። እዚህኛው ላይ ግን ያንቺስ የለም። ስለዚህ በዚህ ማወቅ ትችላላችሁ። ወሽድ እና ናቹራል መለየት ትችላላችሁ። ይሄን ይመስላል ሮስት ያደረኩት። ከዛ በኋላ ነገ ለካፒንግ ይዘጋጃል ማለት ነው።